እስቲ ይሄንን አስገራሚ ሁኔታ በህሊናችን እንሳለው። ገና በለጋ የልጅነት ዕድሜ አባትን በጦር ሜዳ ድል ባደረገ እና ሀገርን በወረረ ንጉሥ እጅ መማረክ በጣም ከባድ ነው። ከዚያም በተራራማና ርቆ በሚገኝ አንድ ግዙፍ ምሽግ ውስጥ መታሰር፣ አልፎ ተርፎም ያንን ያሰረንን ሰው የገዛ ልጅ በግዴታ ማግባት። ይሄ ማለት ለአብዛኛው ሰው ፍጹም ቅዠትና እጅግ አስፈሪ የህይወት ምዕራፍ ነው። ልክ ነው። ተስፋ አስቆራጭ ነው። ግን ደግሞ ለወጣቱ ሳህለ ማርያም ማለትም ኋላ ላይ የዘመናዊት ኢትዮጵያ አርኪቴክት ዳግማዊ አፄ ምኒልክ ተብሎ ለሚጠሩት መሪ ይሄ አስቸጋሪ የልጅነት እስር ቤት ትልቅ ትምህርት ቤት ነበር። አዎ፣ የፖለቲካ ትምህርት ቤት። በትክክል ወደፊት ለሚገነቡት ግዙፍ ኢምፓየር ትልቁ የፖለቲካ መሰረት የተጣለበት ቦታ ነው። የዛሬው ጥልቅ ዳሰሳችን የሚያተኩረው በዚህ አስገራሚ ሰው ህይወት ላይ ነው። በጣም የሚደንቅ ታሪክ ነው። እንግዲህ ከቀረቡልን ታሪካዊ ምንጮች በመነሳት በመርኮ ያደገ አንድ ወጣት እንዴት የዘመናዊት ሀገር መሰረት ጣይ፣ የስልጣኔ አባትና በመላው ዓለም የጥቁር ህዝቦች የነጻነት ተምሳሊት መሆን እንደቻለ ደረጃ በደረጃ እንመረምራለን። የዚህ ታሪክ ክብደት የሚጀምረው እኮ ከዚሁ ከልጅነት ገጠመኝ ነው። የዳግማዊ ምኒልክ ህይወት ከልደት እስከ ህልፈት ድረስ እጅግ ሰፊና እርስ በርሱ የተሳሰረ ነው። ማለት ያንዳንዱ ምዕራፍ የራሱ ትርጉም አለው። አዎ፣ ያ የልጅነት እስር ያደረጉት የማምለጥ ሙከራ፣ ንጉሥ የነበሩበት ዘመን እና በመጨረሻም ንጉሥ የነገሥት ሆኖ የፈጸሙት ተግባር በአጋጣሚ የተፈጠረ የኩነት ክምችት አይደለም። ሀገርን በአዲስ መልክ ለማዋቀር እና ጠንካራ ማዕከላዊ መንግሥት ለመገንባት የተደረገ ስልታዊ ጉዞ መሆኑን የህይወት መንገዳቸው ያስተምረናል። ታሪኩን ከስረ መሰረቱ ስንመረምረው ነሐሴ 12 ቀን 1836 ዓመተ ምህረት ነው የሚጀምረው። ከአባታቸው ከሸዋው ንጉሥ ኃይለ መለኮት እና ከእናታቸው ወይዘሮ እጅጋየሁ ለማ የተወለዱት ሳህለ ማርያም ገና በለጋ ዕድሜያቸው ነው የህይወት ማዕበል የገጠማቸው። አዎ፣ አፄ ቴዎድሮስ ሸዋን ድል አድርጎ ሲቆጣጠሩ ማለት ነው። ልክ ነው። ወጣቱን ማርከው ወደ መቅደላ አምባ ወሰዱት። ለ10 ዓመታት በክብር አሰሩት። አልፎ ተርፎም ልጃቸውን ወይዘሮ አልታሸን አዳሩት። እኔ ይህንን ሁኔታ ሳስበው ልክ አንድ ወርቃማ እስር ቤት ውስጥ ከመግባት ጋር ይመሳሰልብኛል። ወርቃማ እስር ቤት ቆንጆ አገላለጽ ነው። ያው ጠላት ነኝ የሚል ሰው አስሮ ቤተሰብ አድርጎ በዚያው ልክ ደግሞ የቤተ መንግስቱን አሰራር እያሳየ 10 ዓመታት ሙሉ መኖር። ይህ ማለት እኮ የአሳሪውን ጥበብ፣ የሚሰራቸውን የፖለቲካ ስህተቶች፣ የሚያጋጥሙትን አመጾች እና የሚወስዳቸውን ስትራቴጂካዊ እርምጃዎች በቅርበት እያጠኑ ማደግ ማለት ነው። በትክክል መቅደላን እንደ ተራ እስር ቤት ማየት አንችልም። ምንጮቹም እንደሚያስረዱት ወጣቱ ሳህለ ማርያም ያንን ጊዜ የተጠቀሙበት እንዳንድ ከፍተኛ ፖለቲካ ላቦራቶሪ ነው። ላቦራቶሪ ስንል መሞከሪያ ማለት ነው። እንግዲህ አፄ ቴዎድሮስ ሀገርን የማዋሃድ እና ጠንካራ ማዕከላዊ መንግሥት የመፍጠር ትልቅ ራዕይ ነበራቸው። ነገር ግን ይህንን ራዕይ ለማሳካት በሚያደርጉት ጥረት ውስጥ ከክልል መሳፍንት፣ ከቀሳውስቱ እና ከሕዝቡ ጋር አብዝተው ይጋጩ ነበር። አዎ፣ ብዙ ጊዜ በጉልበት የማድረግ ነገር ነበር። ልክ ነው። ሳህለ ማርያም ይህንን ሁሉ በቅርበት ይመለከቱ ነበር። የሀገር አንድነት ጽንሰ ሐሳብን ከቴዎድሮስ ሲማሩ፣ በሌላ በኩል ደግሞ አንድ መሪ ሕዝብን ሳያቅፍ የዲፕሎማሲ መንገድን ሳይጠቀም እና ሁሉንም ነገር በጉልበት ብቻ ለማስተዳደር ሲሞክር የሚመጣውን ውድቀት በሚገባ ተረድተዋል። ዋው! መቅደላ የኃይልን ጥቅም እና የኃይልን ገደብ በአንድ ላይ ያስተማረች ቦታ ናት ማለት ነው። አዎ፣ የጥንካሬም የድክመትም ትምህርት ነበረ። ታዲያ ከዚህ የ10 ዓመት ትምህርት ቤት ከተመረቁ በኋላስ በ1857 ዓመተ ምህረት ያደረጉት አስደናቂ የማምለጥ ታሪክ አለ። ከመቅደላ አምልጦ ሸዋ ከገቡ በኋላ የአባታቸውን ዙፋን ተረከቡ። ዙፋኑን ተረከቡ። ነገር ግን ዙፋኑን ተረከቡ ዝም ብሎ አላረፉም አይደል? ግዛታቸውን ወደ ደቡብ ምስራቅና ምዕራብ በስፋት ማካለል ጀመሩ። ልክ ነው። እዚህ ላይ ግን አንድ ሊነሳ የሚገባው ጉዳይ አለ። ይሄ ግዛትን የማስፋፋት ዘመቻ ዝም ብሎ መሬት የመፈለግ ወይንም በዘመኑ እንደነበረው የድንበር ማካለልና ራስን የማግዘፍ ጉዳይ ብቻ አልነበረም አይደል? በፍጹም። ሸዋን ማዕከል አድርገው የጀመሩት እንቅስቃሴ መቅደላ ላይ ያዩትን ማዕከላዊ መንግሥት የመገንባት ራዕይ ወደ ተግባር የመቀየር ጅማሮ ነበር።
አሃ ማለት የተማሩትን ወደ ተግባር ማዋል ጀመሩ። አዎ፣ የተለያዩ ሰፊ ግዛቶችን ወደ አንድ ማዕከላዊ አስተዳደር ማምጣት ማለት የሰው ኃይልን፣ የተፈጥሮ ሀብትና የተለያዩ የንግድ መስመሮችን በአንድ ላይ ማሰባሰብ ማለት ነው። ሀብት ማሰባሰብ። ይህ የተሰባሰበው አቅም ደግሞ ወደፊት ለሚመጣው ትልቅ ሀገራዊ ራዕይ እና ለውጭ ፈተናዎች መቋቋሚያ የሚሆን ጠንካራ መሰረት መጣል ነው። አንድ ግዙፍ እና ጠንካራ ሀገር ለመገንባት በመጀመሪያ ደረጃ ያንን ሀገር ሊያስተዳድር፣ ሊመግብ እና ሊጠብቅ የሚችል የተማከለ ኢኮኖሚያዊና ወታደራዊ አቅም መፍጠር ግድ ይላል። የተማከለ ኢኮኖሚያዊና ወታደራዊ አቅም። እውነት ነው። ሳህለ ማርያም ሸዋ ላይ ያደረጉት ይህኑ የሀብትና የኃይል ማሰባሰብ ስራ ነው ማለት ነው። በትክክል ያ ወርቃማ እስር ቤት ውስጥ የተጠነሰሰው ራዕይ የኢኮኖሚና የሰው ኃይል ማዕከል በሆነችው ሸዋ ላይ ቅርጽ ሲይዝ እናያለን። ይህ አቅም በደንብ ከተገነባ በኋላ ደግሞ የታሪክ አጋጣሚ ሌላ ትልቅ በር ከፈተ። አዎ፣ የዘውድ ሽግግሩና ለመታነሺው። አዎ፣ በህዳር ወር 1882 ዓመተ ምህረት አፄ ዮሐንስ አራተኛ በመተማ ጦርነት ላይ ሲሰዉ የዘውድ ሽግግሩ ተከናወነ። ሳህለማርያም በእንጦጦ ማርያም ቤተክርስቲያን ዘውድ ጭኖ ዳግማዊ ሚኒልክ ንጉሠ ነገሥት ዘኢትዮጵያ ተብሎ ተሰየሙ። ከመላው ሀገሪቱ ፖለቲካዊ ኃላፊነት ጋር ማለት ነው። ልክ ነው። ሌላው ትልቅ እርምጃ የወሰዱት ደግሞ ከባለቤታቸው ከእቴጌ ጣይቱ ጋር በመሆን አዲስ አበባ መቆርቆራቸው ነው። እዚህ ላይ ግን ላቋርጦት። እሺ፣ አቋርጪን። አዲስ ከተማ ከባዶ መጀመር እጅግ ፈታኝ፣ ውድ እና ትልቅ ሀብት የሚጠይቅ ፕሮጀክት ነው። በወቅቱ የነበሩትን ነባር ታሪካዊና የፖለቲካ ማዕከል የነበሩ ከተሞችን ለምሳሌ እንደ ጎንደር፣ አክሱም ወይም ደሴን መሳሰሉትን መጠቀም አይቻልም ነበር። ለምን ይህን አድካሚ መንገድ መረጡ? ይሄ በጣም ጥሩ ጥያቄ ነው። ነባር ከተሞችን አለመጠቀማቸውን ሆን ተብሎ የተወሰደ ስትራቴጂያዊ እርምጃ ነው የሚሉት ታሪክ ጸሐፊዎች። ሆን ተብሎ? አዎ፣ ነባር ከተሞች የራሳቸው የሆነ ረጅም ታሪክ፣ ስር የሰደደ የፖለቲካ ጫና እንዲሁም በየአካባቢው የነበሩ ኃይለኛ መሳፍንት ተጽዕኖ ነበረባቸው። አዲስ ዘመን በአዲስ ማዕከላዊ አስተዳደር ሲጀመር የድሮውን የፖለቲካ ሻንጣ ተሸክሞ መጓዝ አይቻልም። ማለት የድሮውን ፖለቲካዊ ሸክም ላለመሸከም። በትክክል አዲስ አበባን መቆርቆር አዲስ ማዕከላዊ መንግሥት መፍጠራቸውን የሚያሳይ ትልቅ ምልክት ነው። ከዚህም ባሻገር አዲስ አበባ የሀገሪቱ መሃል ላይ የምትገኝ መሆኗ ሰሜኑንም ሆነ ደቡቡን፣ ምስራቁንም ሆነ ምዕራቡን በተመጣጠነ ርቀት ለማስተዳደር አመቺ ያደርጓታል። የመልክዓ ምድር አቀማመቷም ተመራጭ ያደርጋታል ማለት ነው። አዎ፣ እንጦጦ ላይ ከነበረው ቀዝቃዛ እና ለኑሮ አስቸጋሪ ከሆነ ተራራማ ቦታ ወርደው አዲስ አበባን ሲቆረቆሩ የፍልው አቅርቦትን፣ ምቹ የአየር ንብረትና ተደራሽነትን በማሰብ ነው። አዲስ አበባ የዘመናዊት ኢትዮጵያ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ እምብርት እንድትሆን ተደርጋ ነው የተነደፈችው። ያ አስገራሚ ስትራቴጂ ነው። የድሮውን የፖለቲካ ውስብስብነት ትቶ ንጹሕ ገጽ ላይ የራስን ጠንካራ አስተዳደር መገንባት ማለት ነው። ልክ ነው። ሲያሰፉ ኢትዮጵያ በአውሮፓውያን ዘንድ ትልቅ ትኩረት እንድትስብ አደረጋት። እውነት ነው። አፍሪካን ለመቀራመት ሲሯሯጡ ለነበሩት የአውሮፓ ኃያላን እንዲህ የተደራጀችና አቋሟን ያሰባሰበች ሀገር ማግኘት ትልቅ ፈተናም የቅኝ ግዛት ጥማታቸውን ያነሳሳም ነበር። ማዕከላዊ አስተዳደር መፍጠራቸው ሀገሪቱን አንድ ቢያደርግም በሌላ በኩል ደግሞ የአውሮፓውያንን ዓይን የሳበ ትልቅ ኢላማ አደረጋት። አውሮፓውያን ኢትዮጵያን ዝም ብሎ በጉልበት ለመውረድ ከመሞከራቸው በፊት በዲፕሎማሲ እና በውል ስም ሀገሪቱን በቁጥጥራቸው ስር ለማድረግ ነበር የሞከሩት። ይሄ ደግሞ ከጣሊያን ጋር ወደ ተፈረመው የውጫሌ ውል ያመጣናል። በተለይም ውዝግብ ወዳሰነሰው አንቀጽ 17። አዎ፣ አንቀጽ 17። እኔ ይህን አንቀጽ 17ን ሳስበው ዛሬ በዘመናዊ የንግድ ኮንትራቶች ውስጥ ከሚደበቅ እና ትልቅ ጥፋት ከሚያመጣ በጥቃቅን ፊደላት የተጻፈ አታላይ አንቀጽ ጋር አመሳስለዋለሁ። ማለት እንደ ፋይን ፕሪንት ትራፕ። ልክ ነው። በአማርኛው ሰነድ ላይ ኢትዮጵያ ከአውሮፓ ሀገራት ጋር የምታደርገውን ግንኙነት በጣሊያን መንግስት በኩል ማድረግ ትችላለች ይላል። ማለትም የኢትዮጵያ ምርጫና አማራጭ ነው። በጣሊያኛው ሰነድ ላይ ግን ማድረግ አለባት ወይም ግዴታዋ ነው የሚል ትርጉም ተሰጥቶት ተጻፈ። ይህ እኮ በጣም አስገራሚ የዲፕሎማሲ ማታለል ነው። ይህ አታላይ አንቀጽ እንዴት ተደርጎ የኢትዮጵያን ሉዓላዊነት እንደሚጋፋና ወደ ዓለም አቀፍ ጦርነት ሊያመራ እንደቻለ የተፈጠረውን የዲፕሎማሲው ፍጥጫ ብናብራራው ምንጮቻችን እንዴት ነው የሚያስቀምጡት?
እንግዲህ የዚህ አታላይ ኮንትራት ዋና ዓላማ ጣሊያኖች በዚህ አንቀጽ አማካኝነት ኢትዮጵያን የጥበቃ ስር ሀገር ወይንም ፕሮቴክቶሬት አድርገው ለአውሮፓ ኃያላን ለማሳወቅ ነበር። ፕሮቴክቶሬት ሲባል የውጭ ግንኙነትን በሌላ ሀገር ስር ማድረግ? አዎ፣ ይሄ ማለት የኢትዮጵያን ሉዓላዊነትና የውጭ ግንኙነት መብት ሙሉ በሙሉ መክፈፍ እንዲሁም የአገሪቱን ዕጣ ፈንታ የሮም መንግስት እንዲወስን ማለት ነው። ዋው! ይሄ እኮ ቃል በቃል ነጻነትን አሳልፎ መስጠት ነው። በትክክል ዳግማዊ አፄ ሚኒልክና እቴጌ ጣይቱ ይህንን የትርጉም ልዩነትና የተደበቀ የቅኝ ግዛት አጀንዳ ሲገነዘቡ በፍጹም ድርድር ውስጥ አልገቡም። ውሉን ሙሉ በሙሉ ውድቅ አደረጉ። ጣሊያኖች ዝም አሉ ታዲያ? የት ዝም ሊሉ! የዲፕሎማሲው ማታለል ሲከሽፍባቸው በኃይል ለማንበረከክ ወረራ ጀመሩ። እዚህ ላይ ነው እንግዲህ የተላለቁ መሪ ብቃት የሚታየው። ሚኒልክ ጦርነቱን ብቻቸውን አልተጋፈጡም። አዎ፣ የክተት አዋጅ በማዋጅ ከመላው ኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለውን ሕዝብ አስተባበሩ። እኔ ሁልጊዜ የሚደንቀኝ የዚህ ጦርነት ሎጂስቲክስ፣ የሎጂስቲክሱ ጉዳይ እጅግ አስገራሚ ነው። አስቡት እንግዲህ ዘመናዊ መኪና በሌለበት የተነጠፈ መንገድ በሌለበት ዘመን ከ100,000 በላይ የሚሆን ጦር ከተለያየ የሀገሪቱ ክፍል አሰባስቦ የጦር መሳሪያና ስንቅ አሰይዞ በ100,000 የሚቆጠሩ ኪሎ ሜትሮችን አቋርጦ ወደ ሰሜን ማዝመት። ይህ እኮ እጅግ ውስብስብ እና ከፍተኛ የማስተባበር አቅም የሚጠየቅ ሥራ ነው። እውነት ነው። ይህ ሁሉ ጦር መንገድ ላይ ምን ይበላል? እንዴትስ ተጋብቶ ይዘምታል? ይህ ጦር ነው እንግዲህ አድዋ ላይ በ1888 ዓመተ ምህረት የጣሊያኑን ዘመናዊ ጦር አውድሞ የተመለሰው። ያው የሎጂስቲክስ ስኬት ቀደም ብሎ የሰራው የማዕከላዊ መንግስት ግንባታ እና የሀብት ማሰባሰብ ውጤት ነው የሚሉት ታሪክ ጸሐፍት አሉ። ያኔ ሸዋ ላይ የጀመሩት ዝግጅት። አዎ፣ በተጨማሪም እቴጌ ጣይቱም የስንቅ እና የጦር ዝግጅቱን በማስተባበር የነበራቸው ሚና ቀላል የሚባል አልነበረም። ሁሉም የሀገር መሪዎች፣ መሳፍንቱ እና ሕዝቡ የውስጥ ልዩነታቸውን ወደ ጎን ትተው በአንድ ዓላማ ስር መሰለፋቸው ነው ለዚህ ስኬት ያበቃቸው። የዚህ የተቀናጀ እርምጃ ውጤት የሆነው የአድዋ ድል ኢትዮጵያን ነጻ ሀገር አድርጎ ማስቀጠል ብቻ አልነበረም። ምንጮቻችን እንደሚያስረዱት ይህ ድል ዓለም አቀፋዊ ክስተት ነው። አዎ፣ ትልቅ ግሎባል ተርኒንግ ፖይንት መሆኑን ማየት አለብን። የአውሮፓ ኃያላን መላዋን አፍሪካ እንደ ኬክ ቆርሰው በተከፋፈሉበት እና የነጭ የበላይነት ስነ ልቦና ገኑ በወጣበት በዚያ ዘመን አንድ የአፍሪካ ሀገር ዘመናዊ መሳሪያ የተጣቀነን የአውሮፓ ኃይል ፍጹም በሆነ በላይነትና የጦር ስትራቴጂ ማሸነፍ መቻሉ ዓለምን ጉድ አሰኝቷል። ይህ ድል በመላው ዓለም ላሉ የተጨቆኑ ጥቁር ሕዝቦች፣ በአሜሪካ ለነበሩ የባሪያ ዘሮች፣ በካሪቢያን ላሉ ማህበረሰቦች ትልቅ የተስፋ ብርሃን ፈነጠቀ። ልክ ነው። የነጭ የበላይነት ማይሰበር አይደለም፣ ነጻነታችንን በክንዳችን ማስከበር እንችላለን የሚል ስነ ሊቦናዊ አብዮት ፈጠረ። ኢትዮጵያን የነጻነት ተምሳሌት አደረጋት። በእውነት ታሪካዊ ክስተት ነው። ነጻነትን በጦር ሜዳ አስጠብቀዋል። ኢትዮጵያንም የጥቁር ሕዝቦች ኩራት አድርገዋታል። ግን እዚያ ላይ አላቆሙም አይደል? አላቆሙም። ሌላ ትልቅ ምዕራፍ ከፈቱ እንጂ። ሀገርን ነጻ አድርጎ ማስቀጠል አንድ ነገር ነው። ያችን ሀገር ለዘመናት ጠንክራ እንድትቆም ማድረግ ደግሞ ሌላ የቤት ሥራ ነው። አፄ ሚኒልክ የሀገርን ደህንነት በዘላቂነት ለማረጋገጥ የተጠቀሙበት መሳሪያ ዘመናዊነት ነው። አዎ፣ ለዚህም የሥልጣኔ አባት የሚባሉት ወደ ሀገር ውስጥ ያስገቧቸውን ቴክኖሎጂዎችና የተተከሉትን ተቋማት ዝርዝር ስናይ አስገራሚ ናቸው። የባቡር መስመር ከጅቡቲ እስከ አዲስ አበባ፣ የስልክና የቴሌግራፍ መስመር፣ የፖስታ አገልግሎት፣ ዘመናዊ ትምህርት ቤት፣ ሚኒልክ አንደኛ ደረጃን መክፈት፣ ሆስፒታል፣ የመጀመሪያው ብሔራዊ ባንክ የአቢሲኒያ ባንክ፣ እንዲሁም የመጀመሪያውን የገንዘብ ኖትና ሳንቲም ማተም። ይህ ሁሉ በአንድ አጭር ጊዜ ውስጥ መፈጸሙ እጅግ አስገራሚ ነው። ይህን ስናይ ከባህላዊና ከተበታተነ አኗኗር ወደ ዘመናዊው የኢንዱስትሪና ተቋማዊ አስተዳደር ስርዓት ለመሸጋገር የተደረገ ግዙፍ መዘውር ነው። በእርግጥ ታዲያ የዚህ ሁሉ ፈጣን ዘመናዊነትና የተቋማት ግንባታ ዋና ዓላማ ምንድን ነው? እንግዲህ ምንጮቹ ላይ በግልጽ እንደሚታየው ይህ ዘመናዊነት ዝም ብሎ ለቅንጦት ወይንም አዲስ ዕቃዎች ወደ ሀገር እናምጣ ተብሎ የተደረገ አይደለም። ማለት የተለየ ስትራቴጂ ነበረው። አዎ፣ እያንዳንዱ ቴክኖሎጂ ስትራቴጂካዊ ዓላማ ነበረው። ቴሌግራፍና ስልክን እንደ ምሳሌ ብንወስድ የቴሌግራፍ መስመሮችን ልክ እንደ አንዲት ሀገር አዲስ የነርቭ ስርዓት አድርገን ልንመለከተው እንችላለን። አዲስ የነርቭ ስርዓት፣ ይህን ትንሽ ብናብራራው። ያው ቀደም ሲል አንድ ወሳኝ የጸጥታ መልእክት ከዳር እስከ ዳር ለማድረስ
በፈረስ ቀናት አልፎም ሳምንታት ይፈጅ ነበር። በጣም ይዘገያል። በቴሌግራፍ ሲተካ ግን አዲስ አበባ ያለው ማዕከላዊ መንግስት በድንበር ላይ የሚከሰተውን ማንኛውንም የጸጥታ ችግር፣ የአካባቢ አመጽ ወይም የወረራ ሙከራ በቅጽበት ማወቅ ቻለ። ማለት የሀገር አካል የትኛውን ቦታ ላይ ሲነካ ማዕከላዊው አእምሮ ወዲያውኑ መረጃው ይደርሰዋል ማለት ነው። በትክክል። ይህ ለሀገር ደህንነት እጅግ ወሳኝ ነው። የባቡር መስመሩም ቢሆን ሀገሪቱን ከዓለም አቀፉ የንግድ ስርዓት ጋር ቁራኛት። ስለዚህ ማዘመን ማለት የህልውና የፖለቲካ ቁጥጥር እና ከዓለም ጋር በእኩልነት የመገበያየት ጉዳይ ነበር ማለት ነው። መከላከያም በቴክኖሎጂ የመደገፍ ስራ ነው። እውነት ነው። ትምህርት ቤቶችና ሆስፒታሎች ጤናማና የተማረ የሰው ኃይል ለመፍጠር ሲረዱ፣ ባንክና የገንዘብ ኖት ማተም ደግሞ ኢትዮጵያን ከአሞሌ ጨው እና ከዕቃ ልውውጥ ስርዓት በማውጣት ዘመናዊ የኢኮኖሚ አቅም እንድትገነባ አስችሏታል። ዘመናዊ የፋይናንስ ስርዓት። አንድ ወጥ የሆነ የገንዘብ ስርዓት መፍጠር ንግድን ያቀላጥፋል፣ ታክስ ለመሰብሰብ ያስችላል። አፄ ሚኒሊክ የተረዱት ትልቅ እውነት ቢኖር ዘላቂ ሉዓላዊነት የሚረጋገጠው በጦር መሳሪያ ብዛት ብቻ ሳይሆን ጠንካራ ኢኮኖሚ፣ የተማረ ሕዝብ እና ዘመናዊ የመረጃ ልውውጥ ስርዓት ሲኖር መሆኑን ነው። በጣም የሚገርም ማስተዋል ነው። አውሮፓውያን ከጦርነቱ በኋላ በዲፕሎማሲ ሲመጡ ኢትዮጵያን እንደ አንድ ኋላ ቀር ሀገር ሳይሆን የራሷ ባንክ፣ የባቡር መስመር፣ ፖስታ እና ዲፕሎማሲያዊ ግንኙነት ያላት ዘመናዊት መንግስት አድርገው እንዲያገኟት እና እንዲያከብሯት ነው ያደረጉት። ፖለቲካን ከአዲስ ከተማ ግንባታ ጋር፣ ነጻነትን ከአድዋ ድል ጋር፣ ኢኮኖሚና ደህንነት ከዘመናዊ ተቋማት ጋር በአንድ ዘመን አዋህደው መምራት መቻል በእርግጥም የዘመናዊት ኢትዮጵያ አርኪቴክት ያሰኛቸዋል። ነገር ግን የቱንም ያህል ትልቅ ራዕይ ቢኖር የሰው ልጅ ተፈጥሯዊ ውስንነት አለው አይደል? አዎ፣ ሞት እና ህመም አይቀሬ ናቸው። ወደ ታሪካቸው ማብቂያ ስንመጣ በ1901 ዓመተ ምህረት አካባቢ ንጉሠ ነገሥቱ በስትሮክ ህመም ምክንያት የመንቀሳቀስና የመናገር አቅማቸው እጅግ እየደከመ መጣ ይለናል ታሪካዊ መረጃው። በጣም አሳዛኝ ጊዜ ነበር ለሀገሪቱ። ያ ሁሉ ጠንካራ ጉልበት በጦር ሜዳ ፊት ለፊት የሚመራ መሪ በአልጋ ላይ ሲውል ማየት ሀገሪቱን ፈተና ውስጥ የሚከት ነበር። ነገር ግን ህመማቸው ቢጸናም ስልጣናቸውን ለልጅ ኢያሱ በማወረስ እና ራስ ተሰማ ናደውን በረዳትነት ማለትም እንደራሴ አድርገው በመሾም የመንግስቱን ቀጣይነት ለማረጋገጥ ሞክረዋል። ሽግግሩን ለማቃናት ጥረት አድርገዋል። በመጨረሻም ከረዥም የጤና መታወክ በኋላ ታህሳስ 3 ቀን 1906 ዓመተ ምህረት እንደ አውሮፓውያን አቆጣጠር ታህሳስ 12 ቀን 1913 አረፉ። አስከሬናቸውም በአዲስ አበባ በዓታ ለማርያም ገዳም አረፈ። የዳግማዊ ሚኒሊክ ሕይወት ሲያልፍ የተከሉት መሠረት ግን አልፈረሰም። ከዚህ ዳሰሳችን የምንወስደው ትልቅ ትምህርት አለ። ይህም ምንድን ነው? እውነተኛ መሪ ማለት ዛሬ ላይ ያለውን ችግር የሚፈታ ብቻ ሳይሆን መጻኢውን ዘመን አስቀድሞ በማየት ሀገርን አዘጋጅቶ የሚያልፍ ነው። ልክ ነው። ነጻነትን ከውጭ ወራሪ ማስከበር አንድ ትልቅ ጀግንነት ሲሆን ያንን ነጻነት ደግሞ በቴክኖሎጂ፣ በትምህርት እና በኢኮኖሚ ተቋማት ደግፎ ማቆም ሌላው እና ዘላቂው የሀገር ግንባታ ጀግንነት መሆኑን ይህ ታሪክ ያሳየናል። እውነት ነው። ከዓለም ተነጥሎ በመኖር ሉዓላዊነትን ማስጠበቅ አይቻልም። ዘመኑን የዋጀ ቴክኖሎጂና አሰራርን መቀበል ከሌሎች ጋር በእኩልነት ለመቆም ዋነኛው መንገድ ነው። አዎ፣ በትክክል። የዛሬውን ጥልቅ ዳሰሳችንን ስናጠቃልል ከታሪኩ ጀርባ ያለውን ጥልቅ እውነት እንድናስብበት አንድ መሰረታዊ ጥያቄ ላንሳ። መግቢያችን ላይ ወደ አነሳነው ሐሳብ ስንመለስ ወጣቱ ሳህለ ማርያም በአጤ ቴዎድሮስ እጅ ተማርኮ መግደላ ባይታሰሩ ኖሮ ኢትዮጵያን አንድ አርጎ የማዘመንና በአድዋ የውጭ ወራሪን በህብረት የመመከት ራዕይ ይኖራቸው ነበር ወይ? ይሄ በጣም ከባድ ጥያቄ ነው። አስቸጋሪው የልጅነት የብቸኝነትና ምርኮ ጊዜያቸው ያ በቅርበት የፖለቲካን ውድቀትና ስኬት የታዘቡበት ወርቃማ እስር ቤት ይሆን እንዴ ኋላ ላይ ለገነቡት ዘመናዊ አስተሳሰብና የሀገር መሰረት እውነተኛው መነሻ? ብዙ ጊዜ የህይወት ታላላቅ ትምህርቶች እና የማያወላውል ራዕይ የሚገኙት እጅግ በከበዱን እና በተፈተንባቸው የህይወት ምዕራፎች ውስጥ መሆኑን ይህ ታሪክ በሚገባ ያሳየናል።
በእርግጥም አሳሳቢ ሐሳብ ነው። ይህንን እያሰላሰልን ለዛሬ ያዘጋጀነው ዳሰሳ ይህንን ይመስል ነበር።